የ2026 የአዋሽ ባንክ የዓለም ዋንጫ ዛሬ በደማቅ ስነ ስርዓት በሜክሲኮ ከተማ በአዜክ ስታዲየም ይከፈታል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት የመክፈቻ ስነ ስርዓት የሚካሄድ ይሆናል። ሜክሲኮ ዛሬ ቀድማ ድግሷን ለዓለም ሕዝብ ታስመርቃለች። ካናዳና አሜሪካ ደግሞ በቀጣይ ቀናት በየተራ ካናዳ ነገ፣ አሜሪካ ከነገ በስቲያ ድግሳቸውን ለዓለም ሕዝብ የሚያስኮመኩሙ ይሆናል። በነገራችን ላይ ጨዋታው ከመጀመሩ 90 ደቂቃዎች በፊት ልዩ የመክፈቻ ሴሬሞኒ በሜክሲኮ አዜክ ስታዲየም ይከናወናል። በመክፈቻው ስነ ስርዓት ላይ ኮሎምቢያዊቷ ፖፕ ስታር ሻኪራ ከቡርና ቦይ ጋር ዝግጅቷን ታቀርባለች። ለ2026 የተዘጋጀውን ዳይዳይ የሚለውን ዘፈኗን ታቀርባለች ተብሎ እየተጠበቀ ይገኛል። ይህ ኦፊሴላዊው ዘፈን ለፊፋ ኤዱኬሽን ፈንድ $100 ሚሊዮን ለማሰባሰብ ያለመ ትልቅ ዓላማን ያነገበ ነው ተብሎለታል። ዳይዳይ አንዲያሞ ጣሊያንኛ ነው። እንሂድ ነው፣ ወደ ጨዋታው እንሂድ እያሉ ነው። ጎን ለጎን ደግሞ ሰምቤረ ቨርዲ ብዙ አዋርዶችን ደጋግመው ያነሱ የሙዚቃ ባንዶችም አብሮ ትዕይንቱን ያሳያሉ። ከየትም ቦታ ከየትም ሀገር እንምጣ፣ ሙዚቃ ሁላችንንም አንድ የሚያደርግ ልዩ መግነጢሳዊ ኃይል አለው እየተባለ ይገኛል። የሜክሲኮ ፕሬዝዳንት ክላውዲያን በበኩላቸው ታሪካዊውን ልዩ የምዕተ ዓመቱን መክፈቻ ጠብቁ ብለዋል። በነገራችን ላይ ለዓለም ዋንጫው ሲባል ሜክሲኮ ትምህርት ቤቷን በጊዜ ዘግታለች። በሜክሲኮ ትምህርት ቤት የሚዘጋው ጁላይ 15 ቀን ቢሆንም ልክኛ ሰኔ 30 ነው ትምህርት ቤት የምንዘጋው። ሰርተፊኬት የምንለዋወጠው ሰኔ 30 ላይ ነው። ሰኔ 30 ጠብቁን ነው የምንባባለው። በሜክሲኮ ግን ጁላይ 15 ጠብቁን ነው። ግን ደግሞ ከ40 ቀን ቀድሞ ከ6 ሳምንት በፊት ጁን 5 ቀን እንዲዘጋ የሜክሲኮ ኮንግረስ ትምህርት ቤቱ እንዲዘጋ በሙሉ ድምፅ አጽድቀዋል። በነገራችን ላይ ተማሪዎች ትምህርታቸውን ፈተናቸውን ሳያስቡ በነጻነት ቀድመው ጨርሰው በዓለም ዋንጫ ላይ ብቻ እንዲታደሙ ዓለም ዋንጫ ከፈተና ጋር እንዳይተሳሰርባቸው ለማስቻል ይህንን የሜክሲኮ ኮንግረስ ወስኖላቸዋል። ትርኢቱ የሚካሄደው በአዜክ ስታዲየም ነው። ይህ ስታዲየም ዝም ብሎ ተራ ስታዲየም አይደለም። የዓለም ዋንጫ የእግር ኳስ ታሪክ ሙሉ ምዕራፎቹ በአዜክ ስታዲየም ሜዳ ላይ ተጽፈው ይነበባሉ። ይሄ እግር ኳስ ቅዱስ ስፍራ ነው። በነገራችን ላይ የአዜክ ስታዲየም ለዓለም ዋንጫ ተብሎ በቅርቡ ታድሶ በፖርቹጋልና በሜክሲኮ የወዳጅነት ጨዋታ ተከፍቷል። ያ የመክፈቻ ጨዋታ 0-0 ቢለያይም ሮናልዶን ለማየት ከፍተኛ ተመልካች ገብቶ ነበር። የአንድ ሰው ሕይወትም አልፏል ተብሎ ተነግሮለታል። በነገራችን ላይ ሜክሲኮ ስታዲየሙን ብቻ አይደለም ለዓለም ዋንጫ ዝግጅቱ ያደሰችው 100 ዓመት የሞላውን ኤርፖርቷንም 500 ሚሊዮን ፓውንድ አውጥታ ቤኒቶ ጁሬዝ ኢንተርናሽናል ኤርፖርቷን አድሳለች። እርሶ ለዓለም ዋንጫ ሜክሲኮ ኤርፖርት ሲደርሱ ቀለም ቢሸቶት አይደነቁ። እድሳቱ ገና በመጠናቀቅ ላይ ስለሆነ ነው። እርጥብ የሆኑ ቀለሞች ልብሶትን እንዳያበላሻቸው በፕላስቲክ ቢጫ ገመድ ዙሪያው ተከቦ ምልክት ይሰጦታል። ሜክሲኮ ስታዲየሟንም ኤርፖርቷንም አዲሳ እንግዶቿን እየተጠባበቀች ትገኛለች። በዚህ በቤኒቶ ጁሬዝ ኢንተርናሽናል ኤርፖርት ከ3 እስከ 4 ሚሊዮን እንግዶች ይዘልቁበታል ተብሎ እየተጠበቀ ይገኛል። ፊፋ የዓለም ዋንጫን የሚያካሂዱ ስታዲየሞች ውድድሩ እስኪያልቅ የስፖንሰር ስሞቻቸውን እንዲያነሱ ባዘዘው መሰረት የአዜክ ስታዲየም ዓለም ዋንጫ እስኪፈጸም ሜክሲኮ ሲቲ ስታዲየም ተብሎ እንዲጠራ ተወስኗል። የሜክሲኮ ብሔራዊ ቡድን የማጣሪያ ጨዋታዎችን በሙሉ እዚህ ስታዲየም የሚያደርግ ይሆናል። በነገራችን ላይ በዓለም ዋንጫ ታሪክ 3 የመክፈቻ ጨዋታ የተደረገበት በታሪክ የመጀመሪያው ስታዲየም ነው። 87,000 ተመልካች ይይዛል። የኳስ ንጉሱ ፔሌ የደመቀበት ስታዲየም። በዓለም ዋንጫ ታሪክ በተከታታይ 3 ዋንጫ ያነሳ ሀገር የለም። ግን ፔሌ 3 ዋንጫን በተለያዩ ጊዜዎችም ቢሆን አንስቶ በታሪክ ብቸኛው ተጫዋች የዓለም ዋንጫ ንጉሥ ሆኖ ለመቀጠል ችሏል። በ1970 የብራዚል ብሔራዊ ቡድን ጣሊያንን 4-1 ያሸነፈበት ፔሌ በውድድሩ ላይ 4 አግብቶ 6 አሲስት ያደረገበት ቶርናመንት የኳስ ንጉሥ ተብሎ እንዲሰየም አስችሎታል። እንዲያውም በዛ ወቅት ከሊስትሮ እስከ ኳስ ንጉሥ የሚል መጽሐፍ በጋዜጠኛ ነጋ ወልደስላሴ አማካኝነት ተተርጉሞ ለመላው ኢትዮጵያን መቅረቡ አይዘነጋም።
ያ ፔሌን ያነገሰበት ስታዲየም ነው ዛሬም የመክፈቻ ጨዋታ የሚደረግበት። ፔሌን ብቻ አይደለም ያነገሰው። ይህ ስታዲየም በ1986 ፔሌ ዋንጫውን ካነሳ ከ16 ዓመት በኋላ የዲያጎ አርማንዶ ማራዶና ሃንድ ኦፍ ጎድ እንግሊዝ ላይ ያገባ ጎል እስከ ዛሬ ድረስ በዓለም ዋንጫ ታሪክ አወዛጋቢነቷ እንደቀጠለ ነው። ያን ጊዜ ሞባይል የለም የተቀረጸ፣ ያን ጊዜ ቫር የለም፣ በምልሰት ቼክ ማድረግ አይቻልም። ጎሉን አራጋቢው እጃቸውን ስላላወጡ የመሃል አልቢትሩ ደግሞ አሊ ቢን ናስር ቱኒዚያዊ አልቢትር ናቸው። አሊ ቢን ናስር በሚገርም ሁኔታ ጨዋታውን የማራዶናን ከጭንቅላቱ ጋር የተጣበቀች የግራ እጁን ከፍ ማድረጉን አላዩ፣ በቀጥታ ጸደቁ። እንግሊዛውያን ተጫዋቾች ወደ አልቢትሩ ሄደው ቢከቡም ቢጎነትሉም እዩልም ቢሉም በምልሰት ማየት ሳይቻል ጎሉ ጸደቀ። በዛ ጨዋታ አይምሯቸው ሳይረጋጋ ዲያጎ አርማንዶ ማራዶና ሌላ በታሪክ በዓለም ዋንጫ ታሪክ እጅግ ጉልህ ስፍራ የያዘውን ሁለተኛውን ጎል ማስቆጠር ቻለ። ከራሱ ሜዳ የተቀበለውን ኳስ በግራ እግሩ በምታታዊ እግሩ የራሱን ሜዳ አቆራርጦ ወጣ። የእንግሊዝ ተጫዋቾችን አንዱን በግራ ሌላውን በቀኝ እየጣለ ሰለሜ እያጫወታቸው አልፎ ግብ ጠባቂውን ሁሉ አልፎ ያስቆጠረው ጎል በዓለም የዓለም ዋንጫ ታሪክ ልዩ ቦታ ልዩ ስፍራ የሚሰጠው ጎል ነው። ያም ወቅት ላይ ደግሞ በፎክላንድ ደሴት ጦርነት አርጀንቲናና እንግሊዞች የሚዋጉበትና አርጀንቲና ቀድማ ይዛ እንግሊዞች በውጊያ ኦፍኮርስ ከበድ ያለ መስዋዕትነትን የከፈለ ነበር። ከተቆጣጠሩ በኋላ በአርጀንቲና ልብ ውስጥ ቁርሾ ነበር። አርጀንቲናዎች ወታደሮቻቸው ፎክላንድን ወረው ከወጡ በኋላ በዲያጎ አርማንዶ ማራዶና እንግሊዝን በድጋሚ ማሸነፍ የቻሉበትን ልዩ ጣዕም እጅግ ደማቅ ስነስርዓት ያን ጊዜ ዲያጎ አርማንዶ ማራዶና የ25 ዓመት ገና አፍላ ጎረምሳ ነበር። ከነምትሃቱ በዚሁ ባዜክ ስታዲየም ደምቆበታል። እንግዲህ ፔሌንና ማራዶናን የእግር ኳሶቹን ሊቃን ያጫወተ ስታዲየም በእውነት የተለየ ነው። ይህ ባዜክ ስታዲየም ነው። ድርሳኑ በወርቅ ቀለም የሚገለጽበት ስታዲየም በዚህ ተነግሮ በማያልቅ ታሪክ ባለው ስታዲየም ነው ዛሬ የዓለም ዋንጫ ጨዋታ የሚደረገው። የዓለም ዋንጫ ጨዋታ የ2010 ግልባጭ ነው። ደቡብ አፍሪካ ዓለም ዋንጫውን በ2010 ስትከፍት የመክፈቻ ጨዋታውን ያደረገችው ከሜክሲኮ ጋር ነበር። ከ16 ዓመት በፊት ሻባላላ ከረፍት መልስ 55ኛው ደቂቃ ሻባላላ ዛሬ ከተሸነፍክ የለም ጨምበላላ እያልነው ባለበት ሰዓት በአስደናቂ ሁኔታ ጎል አስቆጠረ። የ2010 የመክፈቻ ጎል የሻባላላ ጎል ነበረ። ሜክሲኮ ላይ ነው ጎሉ የተቆጠረው። ከ2010 በኋላ ከ16 ዓመት በኋላ ዛሬ የመክፈቻ ጨዋታቸውን የሚያከናውኑት ሜክሲኮ ከደቡብ አፍሪካ የ2010ን ግልባጭ ጨዋታ ነው። ዛሬ ማን ቀድሞ ያስቆጥራል? በእርግጥ በዛ ጨዋታ በደቡብ አፍሪካው ሊያልቅ ጨዋታው 10 ደቂቃ ሲቀር ሜክሲኮ ማስቆጥራ ጨዋታው የተለያዩት 1-1 ነበር። ዛሬ ውጤቱ ምን ይሆናል? የ2010 ውጤት ተመልሶ ኮፒ ፔስት ሊሆን ይችል ይሆናል? እናያለን። በመክፈቻው ስነ ስርዓት ላይ በርካታ ነገሮችን እናያለን። የዓለም ዋንጫ እጅግ ባማረ ሁኔታ ወደፊት በካናዳና አሜሪካ አስተናጋጅነት እንዲሁ ደማቅ ስነ ስርዓት እናያለን። ዛሬ ግን በሜክሲኮ ዓለም አይኖቻቸውን በሙሉ ሜክሲኮ አዜክ ስታዲየም እግሮቻቸው ሁሉ ወደዛው ያመራል። ግን ደግሞ ሌላ አንድ ነገር ጠብቁ። የሜክሲኮ ደጋፊ መሆን ምንኛ ያስደስታል የተባለለትን የሜክሲኮያን ዌቭን እንመለከታለን። ዛሬ ይጀምራል። ከሜክሲኮ ነው የተነሳው። ልክ ከካታንጋ መሃል ብድግ ይላል ግማሹ ተመልካች። እነሱ ሲቀመጡ ጎናቸው ያለው እንደዚህ ያለ ስታዲየሙ በሙሉ ዙሪያ ከተነሳበት ከተጀመረበት ሰርክሉን ጨርሶ እስከሚያበቃበት ድረስ ቁጭ ብድጉ ሜክሲካን ዌቭ ይጀምራል። ይሄ ሁሉ የእግር ኳስ በረከት ከሜክሲኮ አዜክ ስታዲየም የሚነሳ ይሆናል። በነገራችን ላይ አንኮንዲሽናል ነው ያደጋገፍ ስነ ስርዓታቸው። ያለምንም ቅድመ ሁኔታ ቡድናቸው ተሸነፈ፣ ቡድናቸው አገባ፣ እነሱ ግን በእግር ኳስ የሚደሰቱ ለእግር ኳስ ልዩ ስፍራን የሚሰጡ ደጋፊዎች ናቸው ያሉት። በዚህም ሜክሲኮ ለሶስተኛ ጊዜ የዓለም ዋንጫውን ዛሬ በደማቅ ሁኔታ ታዘጋጃለች። ዓለም በሙሉ በታላቅ ጉጉት የሚጠብቀው የሜክሲኮ የአዋሽ ባንክ የ2026 የዓለም ዋንጫ ዛሬ እነኝህንና ሌሎችን ይዞ በደማቅ ስነ ስርዓት ከፍ ባለ ሁኔታ የሚከፈት ይሆናል። አብራችሁን ስለምትቆዩ ደግሞ እኛም ከልብ ነው የምናመሰግነው። ቺርስ ብለናል።
አዋሽ ባንክ ለዓለም ዋንጫ ቺርስ ብሏቸዋል። እኔም ቺርስ ልበላችሁ በተወዳጁ የሜክሲኮ ብራንድ ቴኪላ ከሰማይ አጋቭ በሚገኘው ቴኪላ ቺርስ ብያቸዋለሁ። ቺርስ በቴኪላ